ሰላም እንዴት ናችሁ? ሰላማዊት ነኝ። ይኸውላችሁ ይሄ ኑግ ነው እንግዲህ እዩት። ይሄን ያለኝ እዚህ ጋር ደግሞ ቺዝ አለኝ። ይሄ ደግሞ እንቁላል ነው። እዚህ ጋር ኑጉ የተቆላ በቃ ያለቀለት ኑግ ነው ያለኝ እና እዚህ ጋር ደግሞ ሊጥ አለኝ። ቀጣይ የሚሰራውን አሳያችኋለሁ። እንግዲህ አሁን ይሄንን ቺዙን እንዲህ ውስጡ እየጠቀለልኩት ድብልብል አደርገዋለሁ። ይኸውላችሁ ለምን ሊጡን እንትን ብየዋለሁ እንዲሳብ አድርጌ ነው ያቦካሁት። ይኸውላችሁ በአንድ እጄ ስለሆነ ነው። አሁን እዩት፣ እንደዚህ እያደረኩኝ ጠቀልለዋለሁ ሁሉንም እና የመጋገርበት እቃ ላይ አስቀምጠዋለሁ። ቺዙ ሞዘሬላ ቺዝ ነው፣ ማንኛውም ቺዝ ይሆናል። እንደዚህ ከጠቀለልኩ በኋላ ይኸውላችሁ ቅድም ተጠቀልል አሳይቻችኋለሁ አይደለ? እንደዚህ ሳብ አደርገውና ከዛ በኋላ ይኸውላችሁ እዚሁ ላይ ነው እየቀጣጠልኩት ማደርገው። እንዴት እንደሚደረግ አሳያችኋለሁ። ይኸውላችሁ እየቀጣጠልኩት ነው እንግዲህ አያችኋል። ቅድም ተናግሬያለሁ። እየቀጠልኩ ውስጡ ግን ቺዝ አለው። ይኸውላችሁ ይሄንን እንደዚህ ነው የማደርገው። ግን መጀመሪያ ምን አደርጋለሁ መሰላችሁ? እንቁላሉን ልቀባው። ይኸውላችሁ ከስር እንቁላሉን ቀባሁትኝ እንትኑን ኑጉን እንዲይዝልኝ ይሄንን ማለት ነው። ቅድምም አሳየቻችኋለሁ። ይሄው በእንግሊዝኛ ነው የተጻፈው። እንዴት እንደሚያምር ይሁን። እንቁላሉን ቀብቼዋለሁ፣ ኑጉን አድርጌበታለሁ። ይኸውላችሁ ይሄንን ይመስላል እንግዲህ። እንቁላሉን ከስር አድርጌዋለሁ፣ ኑጉንም ከላይ አስነሻዋለሁ እና ፎርኖ ዱቄት፣ እርሾ፣ ቤኪንግ ፓውደር፣ ዘይት በቃ ይሄንን የተጠቀምኩት እና ከላይ ደግሞ እንቁላል ኑግ እያዞርኩኝ እየጠቀለልኩ ነው ያደረኩት። በቃ ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር